እርጥበት የሚኖርባቸውን ክፍሎች የውሃ ስርገት መከላከያ አሰራር ዘዴ። በመጀመሪያ የውሃ ስርገት መከላከያ የሚሰራበትን ወለልና ግድግዳ በሚገባ ማጽዳትና ማዘጋጀት። ይህም በብርጭቆ ወረቀት ወይም መሰል ነገሮች በመታገዝ በከፍተኛ ግፊት ውሃ በመርጨት ወይም ሃይ ፕሬሸር ዋተር ጄቲንግ በከፍተኛ ምት የማጽዳት ዘዴ ወይም ላስት ክሊኒንግ። በማስከተልም ወለልና ግድግዳውን በሚገባ በውሃ ማራስ ወይም ሳቹሬትድ ሰርፌስ ድራይ ኮንዲሽን ላይ ማድረስ። ቀጥሎም የውሃ ስርገት መከላከያውን ለምሳሌ ሲካቶፕሲል 107 A+B በሚከተለው መንገድ መስራት። ፈሳሹን ወይንም ኮምፖነንት ኤን በሚገባ በመነቅነቅ 90% ያህል የሚሆነውን ወደ መከላከያ ባልዲው መገልበጥ። ከዚያም በመከላከያ መሳሪያው ፈሳሹን ያለማቋረጥ እያቀላቀሉ ዱቄቱን ወይንም ኮምፖነንት ቢን ሙሉ በሙሉ ጨምሮ ማቀላቀል መቀጠል። ይህ የማቀላቀል ሂደት ሳይቋረጥ ቀሪውን ፈሳሽ ወደ ውህዱ ጨርሶ ጨምሮ ማቀላቀሉን ለ3 ደቂቃ ያክል መቀጠል። ይህን የተዘጋጀውን ውህድ የተዘጋጀው ግድግዳና ወለል ላይ እንደሚከተለው መቀባት። ለግድግዳ ውህዱን በመቀነሻ ይዞ ትራውል ወይም ብሩሽ በመጠቀም የመጀመሪያውን ዙር ቅብ ከታች ወደ ላይ መቀባት። ለወለል ውህዱን በመቀነሻ ይዞ ትራውል ወይም ብሩሽ በመጠቀም የመጀመሪያውን ዙር ቅብ ከታች ወደ ላይ መቀባት። በመቀጠል ከ3 እስከ 6 ሰዓት ያክል ጠብቆ ሁለተኛውን ዙር ቅብ ግድግዳና ወለሉ ላይ መድገም። ግድግዳና ወለሉ በሚገባ ከደረቀ በኋላ ጥሩ የሴራሚክ ማጣበቂያ እንደ ሲካ ሴራም 105 ወይም ሲካ ሴራም 50 ተጠቅሞ ሴራሚክ ማልበስ። ይህ ሲሆን ውሃ ስርገት የማያሰጋው የመጸዳጃ፣ የመታጠቢያና የማብሰያ ክፍሎች ይኖሩናል ማለት ነው። ሲካ ሲል 105ን ተጠቅሞ እና ተመሳሳይ ቅደም ተከተል ጠብቆ አስተማማኝ የውሃ ስርገት መከላከል ስራን መስራት ይቻላል። ስራችንን በዚህ መልኩ ካጠናቀቅን በኋላ የተገለገልንባቸውን መሳሪያዎች በተገቢ መልኩ ማጽዳትና ለቀጣይ ስራዎች ዝግጁ እንዲሆኑ አድርጎ ማስቀመጥ።